በቆይታዬ በአባትነት በመመሪያ በቡራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልኝ። እስከ ተለያየንባት ሰዓት ድረስ ራበ ሆይ ጠማ ሆይ ተመገብክ ሆይ አረፍክ ሆይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻው መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን። ልዩ አገልግሎት ነበር። ተቃዋሚ ቢኖር ተቃዋሚን አንጥላ። ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ቅንድብ የማያድገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን መቀንደብ መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ነው ጸንቶ የሚኖረው። እኔ እንደ ተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም የቅዱሳን መላእክቱን የሰማዕታቱን ረዳትነት እስከ መጨረሻው አቀፋ ድረስ እግዚአብሔር ለኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም አደራ ጥብቅ ሰማይ ሩቅ ነውና ይሄንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። እንግዲህ ከላይ የቅዱስ ፓትርያርኩ ከቅርብ የወንድሜ ብፁዕ አቡነ ጴጥሮስ ከዚያም የብፁዓን ሊቃነ ጳጳሳቱ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለ አምስትም ያተረፈውን አምስት ነውና የተሰጠው፣ ባለ ሁለት ያተረፈውም ሁለት ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ ራሷንም በማስረከብም ትርፍም በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የሁለቱም የባህር ዳርና የሰሜን ጎጃም ሀገረ ስብከት ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ እንዲሁም የመንፈስ ቅዱስ ልጆቼ፣ የተከበራችሁ የሰንበት ትምህርት ቤት የልዩ ልዩ ማህበራት ወጣቶች፣ በአጠቃላይ በዚህ ጉባኤ የተገኛችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች፣ የእግዚአብሔር ልጆች በሙሉ ከሁሉ አስቀድሞ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር
አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሁሉም በላይ ከሁሉም አስቀድሞ በዚህ በአገልግሎቴ 3ቱን ዓመታት እየመራ በልዩ ጥበቃው እየጠበቀ በልዩ መግቦቱ እየመገበ ሙሉ ጤንነቴንም ሰጥቶ ትንሹንና ደካማውን አገልጋዩን አበርትቶ እዚህ ያደረሰኝን እግዚአብሔርን ከፍ አድርጋችሁ እንድታመሰግኑልኝ ለአንድነቱ ለሶስትነቱም 3 ጊዜ እልል ብላችሁ ከዚህ ቀጥሎ ደግሞ ትንሿን አገልግሎቴን አይታችሁ ትንሿን አገልግሎቴን ተቀበላችሁ ለወደፊቱ በዚህ ፍቅራችሁ በዚህ አቀባበላችሁ ሁለንተናዬን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅጣ ድረስ እንዳገለግል ፍቅርን በአቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ ብዬ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትሕትና አቀርብላችኋለሁ። እግዚአብሔር ያክብርልኝ። ለኔ ይህን ያህል የሚገባኝ ሆኖ ቤተ ክርስቲያናችሁን ለማክበር ትንሹን አገልጋዮቻችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ በአቀባበሉ ላይ ሁሉንም አይቻለሁና ምስጋናዬ ከፍ ያለ ነው። እድሜና ጤና ይስጥልን። ሰላሙን እግዚአብሔር ያብዛልን። በቆይታዬ በአባትነት በመመሪያ በቡራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልኝ። ሌላው እስከ ተለያየንባት ሰዓት ድረስ ራበ ሆይ ጠማ ሆይ ተመገብክ ሆይ አረፍክ ሆይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻው መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን። ልዩ አገልግሎት ነበር። ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰቡ እንደ ተሰብሳቢነትም እየተሰበሰቡ በአንድ ድምፅ እንደውም ልዩ ድጋፍ በመስጠት አይዞ በማለት ለ3 ዓመት ስራዬ ክንውን የረዱኝንም ከልብ እንድታመሰግኑልኝ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሌላው አሁንም ገዳማቱ እናቶቻችን የሀገር ርቀት ሳይወስናቸው አባቶቻችን፣ እህቶቻችን፣ ወንድሞቻችን በአጠቃላይ የቤተ ክርስቲያን ልጆች በየዕለቱ በአገልግሎቴ እንድተጋ በአገልግሎቴ እንድበረታ
ከእውነተኛ ዓላማ ፈቀቅ እንዳልል፣ ጸንቼ ቤተ ክርስቲያንን እንዳገለግል፣ ተልእኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልንበረከክ ከጎኔ በጸሎታቸው በሐሳባቸው ቁመው የነበሩትን ከእናንተ ጀምሮ በመላው ዓለም ያሉትን እውነተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ምስጋናዬን አቀርባለሁ። ከዚህ በተረፈ ወደ ሀገረ ስብከት ስመለስ ቅድም እንደተነገረው ጠቅላይ ቤተ ክህነት ትልቅ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብለዬ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የእግራቸው እጣቢም አልሆን እኔ በዚያ በታላቁ ቦታ እመራለሁ ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለ3 ዓመት አደራ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ፣ ከዚያም ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንዳንድ ልብ ሆነው እንደውም ለእኔ አይዞ በርታ፣ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ሁላችሁንም አመሰግናለሁ። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደ ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና፣ ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይህችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገር ውጭም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ ነው። ተቃዋሚ ቢኖር ተቃዋሚን አንጥላ። ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ቅንድብ የማያድገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን መቀንደብ መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ነው ጸንቶ የሚኖረው። እኔ እንደ ተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ፣ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም የቅዱሳን መላእክቱን የሰማዕታቱን ረዳትነት እስከ መጨረሻው አቀፋ ድረስ እግዚአብሔር ለኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም አደራ ጥብቅ ሰማይ ሩቅ ነውና ይሄንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። እንግዲህ ከላይ የቅዱስ ፓትርያርኩ ከቅርብ የወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዓን ሊቃነ ጳጳሳቱ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና
ባለ 5 ያተረፈውን 5 ነውና የተሰጠው፣ ባለ 2 ያተረፈውም 2 ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ ራሷንም በማስረከብም ትርፍም በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይህ አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው፣ በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንድሰራ፣ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየሁ ይህ ሕዝብ ምን ይላል፣ ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ ዕድሜ ጤና ይስጥ። ሌላው ስለ ስጦታው ሳልናገር ይቅርታ። አድባራቱ ገዳማቱ ከሀገረ ስብከቱ ጀምሮ ስጦታ ማለት ይሄ ነው። ደስ ብሎኛልና ስለ ስጦታው እግዚአብሔርን አመስግኑልኝ።